በፋይዳ መታወቂያ የስም ስህተት፣ የባንክ ቡካችሁን ማንቀሳቀስ ወይም ብር ማውጣት ሆነ ማስገባት አትችሉም ተብላችሁ እንዲሁም ይሄ የተሳሳተ የፋይዳ መታወቂያ በማንኛውም የመንግስትና የግል ተቋማት ካላስተካከላችሁ ሳትሰናገዱ ጉዳያችሁ ሳትፈጽሙ የምትጉላሉ እንዴት ማስተካከል እንደምትችሉ ነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉኝ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ይህን ቪዲዮ ለብዙ ሰዎች መፍትሄ ይሆናል ብዬ አዘጋጅቼዋለሁ። እናንተም ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሌሎችም ቤተሰቦች እንዲደርሳቸው ሼር በማድረግ ቪዲዮውን አድርሷቸው። ፋይዳ መታወቂያ በአሁኑ ሰዓት ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለን። ስለሆነም ብዙዎቻችን ላይ የስም ስህተት እንዳጋጠማቸው ይናገራሉ። ይህንን የስም ስህተት ለማስተካከል መሄድ ያለባችሁ መጀመሪያ ወደ ተመዘገባችሁበት ተቋም፣ ለምሳሌ እኔ የተመዘገብኩበት በአቅራቢያዬ በሚገኝ የኢትዮጵያ ንግድ ባንክ ነው። የስም ስህተት ካለ የሚሄደው እዚሁ የተመዘገብኩበት ባንክ ይሆናል ማለት ነው። የስም ስህተቱን ለማስተካከል ስንሄድ ይዘን የምንሄዳቸው ነገሮች ትክክለኛ ስማችን ያለበት፣ ለምሳሌ የቀበሌ መታወቂያ ከሌለን ፓስፖርት፣ ቡክ፣ የመንጃ ፈቃድ ይሆናል። ማንኛውም እነዚህ የእናንተን ስም ትክክለኛ ስም የተገለጸበትን መታወቂያ ይዛችሁ መሄድ ይኖርባችኋል ማለት ነው። እነዚህን ይዘን በመሄዳችን የምንጠቀመው ነገር ድጋሜ ሌላ ስህተት እንዳይፈጠር ማለት ነው። አይተው ፓስፖርቱ ላይ ወይም መታወቂያው ላይ ያለውን ትክክለኛ ስም አስተካክለው እንዲጽፉ ማለት ነው። ከፓስፖርት ጋር በማስተያየት ትክክለኛውን ስም ይጽፉታል ማለት ነው። ልክ መሆኑን እናንተም በድጋሚ ትኩረት ሰጣችሁ መስተካከሉ ማረጋገጥ አለባችሁ። ከተስተካከለ በኋላ በ3 ቀናት ውስጥ የተስተካከለው ስማችሁ በሜሴጅ ይልኩላችኋል ማለት ነው። ቢያንስ ከ3 ቀን እስከ 5 ቀን ባለው የተስተካከለው ስማችሁ ሜሴጅ ይገባል ማለት ነው። ነገር ግን አንድ ያጋጠመኝን ልንገራችሁ። አንድ ደንበኛዬ የአያቷ ስም ነው። የአያቷ ስም ደግሞ ተፈሪ ነበር መሆን የነበረበት። ነገር ግን ተፈሪ ሳይሆን የጻፉት ቱፋ በማለት በጣም ከባድ ስህተት ተፈጠረ ማለት ነው። እንደዚህ አይነት ነገር በቀላል የሚስተካከል አይደለም። ምክንያቱም ተፈሪ ሌላ ስም ነው፣ ቱፋ ሌላ ስም ነው፣ የማይገናኝ ስም ማለት ነው። ይሄ የስም ስህተት ሳይሆን የሚባለው የስም ለውጥ ይባላል። ይህንን ለማስተካከል ቀላል አይደለም። ግዴታ ወደ ፍርድ ቤት መሄድ አለባችሁ ማለት ነው። ፍርድ ቤት ሄዳችሁ እንደገና ይሄኛው ስሜ የአያቴ ስም ይሄ ነበር፣ ወደዚህኛው ይቀየርልኝ ብላችሁ ማመልከቻ ወይም ጽሑፍ ይዛችሁ በፍርድ ቤት ነው ሂደቱ የሚቀጥለው ማለት ነው። ስለዚህ እንደዚህ አይነት ችግሮች እንዳይገጥሟችሁ በደንብ ስትመዘገቡ ማረጋገጥ አለባችሁ፣ ትኩረት ማድረግ አለባችሁ። ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።